የዘመኑን ትዳር እንዴት እንደምትገልጸው ደግሞ ማውራት ብንጀምር ደስ ይለኛል። ስለዚህ ዘመን ትዳር፣ ስለዚህ ዘመን ጋብቻ የምትሰማቸው ሸክዋዎች ይኖራሉ። እህቶች አንተ ጋር ያኔ ስሞታ ይዘው ሊመጡ ይችላሉ። ወንድሞችን በተመሳሳይ የተበላሸ ነገር እንዳለ የምታስበው ነገር ካለ እዛ አካባቢ እናውራ ከነ መፍትሄው። ባለቤቴን 20 ዓመት ነው እናት ግን 40 ዓመት በላይ ሀምጣ የወለደችን ባለውለታ መርሳት አለብን ብዬ አላስብምና ይሄም አንዱ የራቀን ነገር ይመስለኛል። ምክንያቱም በረካውን የተነሳብን ብዬ ከማስባቸው አንዱ እሱ ነው። በ3 ወር አንዳንዱም በአመት እናቱን የሚያለ እኔ እንጃ እንዴት እንደሚኖር አላቅም። አላህ እንግዲህ የሾማትና ከፍ ያደረጋት ከሱ ደረጃ ቀጥሎ የሰጠንን ትልቁን ሀብታችን በአመት አንዴ ሄዶ ማየትም እጅግ በጣም ከባድ ነው። ሚስቴ ጋር የሮትኩኝ እናትን መጥሶ ማለት በጣም ከባድ ነውና ይሄ በጣም በብዙ ወንድሞቻችን እናቶች ተረስተዋሉ። ድምጽህን ይፈልጋሉ የግድ ብዙ እንደም እናቶች ያንተን አስቤዛ አይፈልጉም፣ ፊትህን ነው የሚፈልጉት፣ ድምጽህን ነው የሚፈልጉትና ሻይ ተፈልቶ ልጠጥተ እንድትወጣ ነው የሚፈልጉትና ይሄን ብዙ ወንድሞቻችን የራቁት ይመስለኛልና ስታገቢው እህቴም በእናቷ ላይ እንዳትደራደር ትንገረው። እናቴን ዘይራለሁ ማየት አለብኝ። ዛሬ ንግድ ሰዓት ስለሆነ አይዋ ንግድ ነው ዛሬ በህይወት ይያሉ ዛሬ ነው መነገድ ያለብን። ወንድሜም አዲስ ባህሪ መጣ እንዳትይ እኔ እናቴና ያለው አባቴና ያለው አላህ በህይወት ካለ እኔን አይቼ ነው መመጣው። የወንድሞቼንም ጉዳይ ከተተላሉ ምን ይንገራት ምን ችግር አለው? ወንድምህ ነው እኮ አይደል እንዴ ተከታተለው ምን ችግር አለ? ስላገባ የሚቀር የለም። በረካ ነው ማነጋገር ካለ አላህ ኪስ ውስጥ ያለውን አንዳንዴ ለብዙ ሰው ያደርሷል በበረካውና ያ ቢሆን ጥሩ ነው ብዬ አስባለሁ። በተረ ብዙ አይን የበዛባቸው ትዳሮች ብዙ ጊዜ እድሜ የላቸው ብዙ እድሜ የላቸው። ምክንያቱም የአላህ ቁጣ ነውበት። የሴት ልጅ ሰውነት ነክቼ ደንሼ ጨፍሬ እንዴት ትዳሬ ሰላም ነው? መጀመሪያ በዱዓ አቋል ተከፈተ አይደል እንዴ ባንተ ሰርክ ሰዎች ወንጀል እንዲሰሩ አድርገህ እንዴት ትዳር ይቆያል ብለህ ታስባለህ? በጣም ከባድ ነው። ለመቶበት ካልበቃው በስተቀር ወደ አላህ ይቅርበልኝ ያሳለፍኩ ሰርጌ ጌታ ይቅርበልኝ ካልመቼም ይቅርባይ ጌታ ነው። ይሄ በዋናነት አንደኛ እኛውም በጣም የማቀው ትልቅ ድግስ የተደገሰለት ወንድማችን ቀውጢ ሰርግ ነው። 4 ሚሊዮን ብር ነው የወጣለት። እሑድ ቀን 4 ሚሊዮን ብር ነው የወጣለት። ግን ከ6 ወር በኋላ የ7ኛው ወር የቤት ኪራይ ተቸገረ ይልጅ አሁን ይሄ ልጅ በ4 ሚሊዮን ብር እርግጠኛ ነኝ ቢያንስ ትንሽ ሊጎለው ይችላል እንጂ አንድ ኮንዶሚኒየም ባለ 2 መኝታ ያገኛል። ራቅም ቢልም አይደለም ይሄ ልጅ እንደው ባያገኝም የሆነ ቦታ ከፍሎ ቀስ ብሎ መክፈል የሚችልበት ሲስተሞች አሉና የዚህ አይነት ነገሮች በጣም እየበዙ ነው። እኛ የማቋቋም አሁን ዛሬ ሰው ስታየው 2 አይነት ጫማ እየለበሰ ነው። ቁርስ በልቶ ምሳ የሚያስብ ህዝብን ያለው ይሄ ህዝብ ላይ ይሄን የምታደርግበት አይደለም። ይሄ ማለት ግን ሰርጋችን ለቅሶ ቤት ይምሰል ማለት አይደለም።